አይ ሰላም እንዴት ናችሁ? ከግላም ባይ ቤሎ ሜካፕ ስኩል ኤንድ ስቱዲዮ ቤሎ ነኝ። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ዛሬ ማሳያችሁ የቅንድብ አሰራር እና የስሞኪ አይሻዶ አሰራር ነው። ተከታተሉ። ቅንድባችንን ማፈክ ከማድረጋችን በፊት ትርፍ ነው ብዬ ያሰብኩትን ቅንድብ በምላጭ አነሳዋለሁ። እዚህ ላይ ሁለት አይነት የቅንድብ አሰራር አሳያችኋለሁ። አንደኛው በአይብሮ ሶፕ ለጥፌ ጀስት ፊል እንደማድረግ እሰራዋለሁ። አንደኛውን ደግሞ አበጥሬ በአይብሮ ሶፕ ከለጠፍኩት በኋላ ማፕ አድርጌ የራሱን ቅርጽ ሰጥቼው እሰራዋለሁ ማለት ነው። እዚህ ጋር የምጠቀመው የአይብሮ ሶፕ ማክሲፋይን ይባላል። ሁሉ ጊዜ አይብሮ ሶፕ ስንጠቀም ውሃ ያስፈልገናል። አይብሮ ሶፕ የሚጠቅመን ቅንድቡን ፎልድ አድርጎ እንዲይዝልን ላይን ካደረግን በኋላ ከቅንድብ ውጭ እንዳይሆን ነው የሚያደርገው። ቅንድቡን በደንብ ከለጠፍኩት በኋላ እንዳይነሳ ደግሞ በማንኛውም እንትን መሆን ይችላል፣ ብራሽ መሆን ይችላል። እንደዚህ መለጠፍ ትችላላችሁ። እዚህ ጋር ሁለት አይነት የቅንድብ አሰራር አሳያችኋለሁ ማለት ነው። በዚህኛው በኩል ያለው ጀስት ማፕ አድርጌ ልስራውና ላሳያችሁ። ማፕ ስናደርግ ቅንድባችን ሁሉ ጊዜ የሚጀምረው እዚች ጋር ነው። ችኛን ቲክ አደርጋለሁ። ከዛን ቅንድባችን ደግሞ የሚታጠፍበት ቦታ አለ። ቅንድባችን የምንጨርስበት ቦታ ወደ ላይ ስንሄድ ይሄኛው ለታችኛው ላይ ነው። ወደ ላይ ስንሄድ ትንሽ ገባ ብዬ ጀምራለሁ። እንደ ተመሳሳይ ቦታ ላይ አስቀዋለሁ። የምጨርስበት ቦታ የሚያልቅበት ቦታ ተመሳሳይ ነው ማለት ነው። ከዚህ በኋላ ላይን ወደ መስራት የምንሄደው። ላይን ስሰራ በጣም ወፍራም የሆነ ላይን አልሰራም። ቀስ እያልኩኝ ቀጠን አድርጌ ላይን እሰራለሁ። የታችኛውን ላይን ጨርሼ ወደ ላይኛው ላይን ይሄድ። ወደ ላይኛው ላይን ሲሄድ ይኸው እዚህ ጋር ገባ ብዬ ከዚህ እኩል አልጀምርም፣ ገባ ብዬ ጀምራለሁ። እንደ ቤት እስኪታጠፍበት ያለበት ፓርት ድረስ ፓራራል ሆኖ እኩል ሆኖ ይሄዳል ማለት ነው ስፋቱ። ከዚህኛው ከጀመርኩበት እስኪታጠፍ ድረስ ያለው የቅንድብ ውፍረት ፓራራል እኩል ነው የሚሆነው። ከዚህ ካጠፍኩት በኋላ ግን እጄን እየቀነስኩኝ ነው እያቀጠንኩኝ እሄዳለሁ ማለት ነው። አሁን ይሄ ላይን ብቻ ነው የተሰራው። ውስጡ ፊል መደረግ ካለበት ክፍት የሆነው ቦታ ደግሞ ፊል መደረግ መቻል አለበት። ወደፊት መድመቅ ስላለበት እጄን ቀስ ብዬ አሳስቼ ቅንድቡ ፊል ተደርጎ ማፕ ተደርጎም ላይን ተሰርቶ አልቋል። ከዚህ በኋላ ወደ ኮንሲለር ነው የምንሄደው ማለት ነው። ይሄኛውን ደግሞ ስሰራ ይሄኛው ማፕ አድርጌ ላይን ሰርቼ ነው የሰራሁት በአይብሮ ፔንስል። ይሄኛውን ደግሞ ጀስት ኮንሲለር መጀመሪያ በኮንሲለር አጥብቼ ውስጡን ፊል አድርጌ እሰራዋለሁ። ሁለት አይነት የቅንድብ አሰራር በዛው እናያለን ማለት ነው። አሁን ኮንሲለር ነው የምጠቀመው። ኮንሲለር ስጠቀም ከሼዳችን ከራሳችን ከስኪን ሼዳችን ላይተር ነው መሆን መቻል ያለበት የምጠቀመው ኮንሲለር። የተጠቀምኩት ያለው ክሬም ኮንሲለር ነው፣ የፌራሮሽ ብራንድ ነው። ለላይኛው ላይን የምጠቀመው ኮንሲለር ከታችኛው ከተጠቀምኩት ኮንሲለር ትንሽዬ ጠቆር ቢል አሪፍ ነው፣ ከስኪናችን ጋር ብሌንድ እንዲሆን ነጭ ሆኖ ቁጭ እንዳይል ማለት ነው። ይሄኛው ቅንድቤ አልቋል። ላይን አድርጌ በኮንሲለር አጽድቼ ጨርሻለሁ። ወደዛኛው ቅንድብ እንሄዳለን። እንዳልኳቸው ላይኛውን ቅንድብ ደግሞ የምንሰራው ጅስ መጀመሪያ በኮንሲለር ከጸዳው በኋላ ውስጡን ፊል ማድረግ ነው ማለት ነው። ወደዚህኛው ቅንድብ ደግሞ ሲሄድ ኮንሲለር መጀመሪያ ኮንሲለር ስቀባ ጀስት ኩል ያስፈልገዋል ወይ ደግሞ ፊል ማድረግ አለብኝ ብዬ የማስበውን ቦታ ልቀባው።
ይሄኛውን የቅንድብ አሰራር ጀስት ቦልድ የሆነ ነገር ማንፈልግ ከሆነ ሉክ ራሱ ሲታይ ሲምፕል ስለሚሆን መጠቀም እንችላለን። ይሄንን ካጣደው በኋላ በኮንሲለር ውስጡ ፊሊንግ አልኳችሁ ነው መደረግ ያለበትን ቦታ ያደርገዋል። ኮንሲለር ድጋሚ መጠቀም ካለብኝ ቅርጹን ሪተች ለማድረግ ትንሽ በብራሽ ነው ይሄኛው ላይን ሳይደረግ እስስ በኮንሲለር ከተቀዳ በኋላ ፊል ብቻ እያረኩ ከራስ ቀንደላ ያኛውን ደግሞ ላይን አድርጌ በኮንሲለር አብርቼ ፊል አድርጌ የሰራው ስራ ነው ማለት ነው። ቀንድብን በሁለቱም አይነት መንገድ መስራት ትችላላችሁ። ከሰራም በኋላ ኮንሲለራችንን በደንብ ማጥፋት ይኖርብናል። ለዛሬ ሁለት አይነት የቅንድብ አሰራር ቴክኒክ አይተናል። አካውንቴን ሰብስክራይብ እያደረጋችሁ በቀጣይ ደግሞ እንዲሰራላችሁ የምትፈልጉትን ኮሜንት ሴክሽን ላይ አስቀምጡልን። ቴንክስ ፎር ዋቺንግ ባይ